ዛሬ ተጠቀማለህ Unit 5 it talks about what? Simple Machine. Say it. Simple Machine. Simple we know that simple ምንድነው? ቀላል ወይ መቅለል አይደለም ቀላል ነገር simple but what does mean machine? Machine what does mean machine? That's my question. Machine ለምሳሌ ብዙዎቻችን ማሽን ሲባል ወይ ማሽን ፍጠሩ ወይ ማሽን ስሩ ሲባል አይምሮአችን ላይ ቀጥታ የሚመጣው የሆነ ኤሌክትሪክ የሆነ ኬሚካል አቆራኝተን የሆነ ክብድዬ ነገር መስራት ነው አይደለም ወይ ማሽን ስራ በለ የሆነ በኮምፒውተር በመናም ተጠቃቅመን በቃ ረጅም አመት ፈጅቶብህ አገናኝተን አይደለም አይምሮአችን ላይ የሚመጣው ማሽን ሲባል ነው አይደለም no but that's false ማሽን ብለን የምንጠራው ነገር it is a device ማለት ማቴሪያል ነው ማንኛውም ነገር it's a device ማቴሪያል ነው ምን አይነት ማቴሪያል ነው that ዲዛይን የተደረገው ምን ለማለት ነው to do work easier ስራን ለማቅለል የተሰሩ ማቴሪያሎች በጠቅላላ ወይ ስራን ለማቅለል የተሰሩ ዲቫይሶች በጠቅላላ ምን ተብሎ ይጠራሉ ማሽን ይባላል ስለዚህ ማሽን ስራ ስትባል የሆነ ሽቦ ገመድ አገናኝተ ከቆጣሪ ከኮንታክት ጋር ምናምን አገናኝተ የምትሰራው ነገር ሳይሆን just ህይወትን ለማቅለል የሆነች ዲቫይስ ስራ ማለት ነው አገኛችሁታ yes ወይም ደግሞ ማሽን ብለን የምንጠራቸው ነገሮች is anything ማንኛውም ነገር ነው is what anything ማለት ማንኛውም ነገር ምን አይነት ማንኛውም ነገር that reduce ምን የሚቀንስ ኮስትን የሚቀንስ አንደኛ ወጪን የሚቀንስ ሁለተኛ ታይምን ጊዜን የሚቀንስ ሶስተኛ ጉልበትን የሚቀንስ ስለዚህ ማንኛውም ጉልበትን ጊዜንና ገንዘብን ወይም ኮስትን የሚቀንሱልን ማንኛውም ማቴሪያሎች ምን ተብሎ ይጠራሉ ማሽን ተብሎ ይጠራሉ ስለዚህ ማሽን is anything that reduce cost time and human effort which means ጊዜ ገንዘብና ምን ጉልበትን የሚቆጥቡ ማንኛውም ነገሮች ምን ብለን እንጠራቸዋል ማሽን እንጂ ማሽን ማለት የሆነ የተሰካካ የተወጋጋ ነገር ማለት አይደለም ለምሳሌ እስኪ ወረቀት አምጪ for example እስኪ ወረቀት look Hey there, subscribe to my channel and also press this bell icon. ለምሳሌ እዚች ጋር እቺን ወረቀት እንጠቀም እስኪ look ለምሳሌ ተበላሽ ሁለት ወረቀት በጣም ትንሽ I can do it now ቀጣጭ ቆርጦ this is a machine ስራ ቀለለ ማሽን ነው አዩ ስራ አቀለለ ሶ መቀስ ምንድነው ማሽን ነው ማሽን ምንድነው ማንኛውም ነገር ምን የሚያቀል ስራ የሚያቀል ምንም ሌላ ነገር ማክበድ አይፈልገው look any other things look okay for example look okay let's eat እስኪ ያማራ አይመችም አይገባም so I can make it like this ገባ this is also a machine ጊዜ ቆጠበ ጉልበት ቆጠበ ይሄ ምንድነው ማሽን ነው ስለዚህ ማሽን ስራ ስትባል ህይወትን ሊያቀል የሚችል ማንኛውም ነገር just make አድርግ ማለት ነው ቆይ እንደቀድሙ ግራ ገባል sorry just answer እንደቀድሙ ግራ ገባል አልገባም just መንዳታችን ይችላል ህይወት ቀለለ ስለዚህ ማሽን ምን ነው ምንድነው ማንኛውም ህይወታችን ምን የሚያቀል ወይም ደግሞ ምን የሚያቀል አንደኛ ምን የሚያቀል ኮስት ወጪን የሚቆጥር ሁለተኛ ጊዜ የሚቆጥር ሌላኛው ጉልበትን የሚቆጥር ማንኛውም ነገር ተብታ ማሽን this is also ማሽን በቀላሉ ወንዶች ሱሪያችን ነው ጋር ለምሳሌ አናውቅም ለምን በቀላሉ ላት ሽልት ዝግት this is also a machine so ማሽን ምን ነው ማንኛውም ነገር ምን የሚቆጥር ጊዜ የሚቆጥር ስለዚህ ማሽን ስራ የሚባል ነገር ስትጠየቅ ቀጥታ የምታስበው ምንድነው ችግርን ምንድነው ጊዜን የሚቆጥርልህ ገንዘብን የሚቆጥርልህ አቅምን የሚቆጥርልህ የሆነ ነገር ሜክ አድርግ ማለት ነው እንጂ የሆነ ውስብስብ ነገር አስብ ማለት አይደለም ለምሳሌ ጧት በጣም ሰዓት ረፍዶብኝ ነበር የመጣሁትና ውሃ በማንቆርቆር ያደርግቶ ማፍላት ትንሽ ይከብዳል
ቤት ትንሽ ቱጃር ነኝ ቦይለር እና ውሃ ማንቆርቆሪያ ማፍላት ጊዜ ይወስዳል። ከሰልፉ ብለሽ አራግበሽ ውሃ ማፍላት ጊዜ ይወስዳል። ስለዚህ ያንጠላጥ አድርግና ምን አደርጋለሁ እዚህ ውስጥ ዋይን ከትና ዘጋና ሰክቼ አበራለሁ። በአንድ ደቂቃ ውስጥ ዋይን ያፈላልኛል። ሻይ ትጥቼ እመጣለሁ። ጊዜ ቀለለ። ስለዚህ ይሄ ምንድነው? ማሽን ነው። ስለዚህ ማሽን ምንድነው? ማንኛውም ነገር ምንም የሚቆጥብ ጊዜን ገንዘብንና ምንም አቅምን የሚቆጥብ ነገር ለምሳሌ ሲከሙ ይላል ይላል ነው ና አሰራ ና ቶሎ አሰራ ለምሳሌ መስኮቱን ዝጋ መስኮቱን ዝጋ ቁልፍ ማን ይደዳ ይችላል አይችልም ሶ ምን ያደርጋል ማሰራ ያመጣል ናቀር ሉክ ዝም ብሎ ኦኬ አሁን ዘጋው ናት ላይ ግን ደረሰበት። ስለዚህ ይሄ ልጅ ምንም ቆጠበ? ጊዜውና ጉልበቱ ቆጠበ። ዘርስ ከመንጠራራት እናደርግ በመንሰራው ላይ እኮ ይሄ ምንድነው? ማሽን ነው። ወይስ ማሽን ነው? መንሰራው ምንድነው? ማሽን ነው። ግራ አያጋቡ እያከበዱብህ ግራ አትጋባ። ስለዚህ ማሽን is anything that requires what? Cost, effort, time. And the other one is also ወጡ ሲክራስ ትንሽ ያደግማል ለማድረግ አላውቅም። አሁን ገና እዛ ድረስ መሄድ ትንሽ ያደግማል። ገና እዛ ድረስ መሄድ ኦኬ ሶ let's use በቀላሉ ደረስኩ አታችሁ this is also ማሽን ዩሲ በቀላሉ ደረስኩ ጊዜ ቆጠብ ጉልበቴንስ ቆጠብ ሳይክል ምንድነው? ማሽን ነው። ኦኬ ከዚህ ተነስቼ ጋሽ ደጉ ጋር መልእክት ለመላክ ፈልጌ ነበር። እናንተንም ከማስጀምር ምሳሌ እስከመ ሌት ሚ ኮል ቱ ጋሽ ደጉ ዩሲ ስልክ ምንድነው? ማሽን ነው። ስለዚህ ማሽን ምንድነው? ኤኒቲንግ ዳት ሪዲዩስ ኮስት ታይም ኤንድ ሂውማን ኢፈርት። በቃ ማንኛውም ነገር ምንም የሚቆጥብ ጊዜና ጉልበት ከቆጠበ ምንድነው? ማሽን። መቀስ ምንድነው? ማሽን። መዶሻ ማሽን። መሰረት ማሽን። ኤሌክትሪክ አለ አይደል? ሶኬት አለ ያለው እንጨት ነው ግን ማሽን ለምን አቀለለ አላቀለለ ሶ ማሽን ምንላቸው እነዚህ ናቸው። ሌላው ሞት ኦፍ ማሽን ብዙ አይነት ማሽኖች አሉ። ሰም ኦፍ ዴር ከነዛ መካከል አንደኛው ኢንክላይንድ ፕሌን ነው። ኢንክላይንድ ፕሌን ማለት ገበያ አካባቢ ካያችሁ ይሄ አይሱዚ ላይ ለመጫን ዕቃ ከዚህ በፊት ታውርተናል። ተሸክመው ላጥላጥ እያደረጉ መኪናዋ እዚህ ጋር የምትሆኑ ይጥላሉ ብለናል። ኢንክላይንድ ፕሌን። ሌላው ዌጅ ነው። ዌጅ ማለት ደግሞ ምን ማለት ነው? ለምሳሌ በእንጨቶች መካከል ታስታውሱ እንደሆነ አይታችሁ ከሆነ አላውቅም። በእንጨት መካከል ይገባና እንደዚህ አይነት ቅርጽ ያለው ነገር ነው። ሜቢ እንጨት ፈላጮች ጋር ምናምን ካያችሁ ይገባና እዚህ ጋር ታስቀምጡና ልክ ስትመጡ እንጨቱን ፍልቅቅ ያለ ሁለት ቦታ ይሰነጣል። ዌጅ ነው ይጠራል። ሌላው ሌቨር አለ። ሌቨር ደግሞ ለምሳሌ መፈንቀል ትልቅዬ ድንጋይ አለ። ድንጋዩን ማንሳት በጣም ስለሚከብድ ምን ታደርጋለህ? የሆነች ብረት ነገር ትከትበትና እንዲህ ስትለው ይፈነቀላል። ሌቨር ብለን እንጠራዋለን። ደግሞ ሌላው ለምሳሌ ፑሊ አለ። ፑሊ ደግሞ ለምሳሌ ውሃ ለማውጣት አይታችሁ ከሆነ ወይም ስፖርት ቤት ስትል ወደ ታች የምትሰሩበት የለመዶች ዳትስ ፑሊ። ሌላው ለምሳሌ ዊል ኤንድ አክስል ነው። ዊል ኤንድ አክስል ገጠር አካባቢ በተለይ ውጭ ሀገር ይጠቀሙታል። ውሃ ምናምን ለማውጣት እንደዚህ እያሽከረከሩ አይታችሁ እንደዚህ እያሽከረከሩ ውሃ የሚያወጡበት ሲስተም ነው። ሌላው ስክሪው ነው። እነዚህ ብሎና ነገር ሲዘርስ መቀስ ቅድም አይተነዋል። ባይስክል አይተነዋል። ማሽን ነው። ፎን ስልክ ማሽን ነው። እነዚህ አይተናል። ሌላው በጣም መርሳት የሌለባችሁና ማወቅ ያለባችሁ ነገር ይህ ዩኒት ተጀምሮ እስከሚያልቅ ድረስ እነዚህ ፖይንቶች ናቸው። 3 4 5 6 ፖይንቶች ዶንት ፎርጌት ዲስ these are important points። በጣም ጠቃሚ ፖይንት ናቸው። ሙሉ ዩኒቱ የሚያተኩረው እነዚህ ላይ ነው። የመጀመሪያው ምንድነው? ኢፈርት ነው። ኢፈርት it is the force applied on the machine። look ማሽኑ ላይ እኛ ምን ተገብረው ኃይል ምን ተብሎ ይጠራል? ኢፈርት ኃይል ነው። ግን ምን አይነት ኃይል? ማን ነው የሚተገብረው? እኛ ነው ወይ? it is the force ኃይል ነው። applied ምን on ላይ ምን ላይ ማሽኑ ላይ የሚተገብረው ምን ተብሎ ይጠራል? ኢፈርት። ለምሳሌ እዚህ ጋር ላይ የተገበርኩት ኃይል የለም አይደል? በእጅ እዚህ ጋር የምተገብረው ያ ኃይል ምን ተብሎ ይጠራል? ኢፈርትን የሚተገብረው ማለት ኢፈርት ማለት እኛ የምናወጣው ኃይል ያወጣው እኛ የምናወጣው ኃይል በመዶሻ ይዤ ልክችን ልመታሰብ እኔ ያወጣሁት ኃይል ምን ተብሎ ይጠራል? ኢፈርት። ሶ ኢፈርት is a force that applied on the machine። ማሽን አሁን ለምሳሌ እኔ ምኑ ላይ ነው ፎርስ ያወጣሁት? መዶሻ ላይ ነው እንጨት እኔ ምኑ ላይ ነው ኃይል ያወጣሁት? እኔ ቆም አንዴ እኔ እንጨት ላይ ነው ያወጣሁት። መቼ እንጨቱን ነካሁት? እኔ ምኑ ላይ ነካሁት? ሚስማሩን ላይ መች ነካሁት? ኧረ እኔ ሚስማሩን ነካሁት። ሚስማሩን ማን ነካው? መዶሻ ላይ ነው ኃይል ያወጣሁት። መዶሻ
መዶሻው ላይ። ስለዚህ እኔ መዶሻው ላይ ያወጣሁት ኢፈርት ይባላል። ተግባባና? ስለዚህ ኢፈርት ምንለው እኛ የምናወጣው ኃይል። ሳይክል ለመንዳት ምኑ ጋር ነው ኃይል የምታወጣው? ፔዳሉ ላይ። ስለዚህ አንተ ፔዳሉ ላይ የምታወጣው ኃይል ምን ተብሎ ይጠራል? ኢፈርት ተብሎ ይጠራል። ሁለተኛው ደግሞ ሎድ ነው። ሎድ ምንለው ደግሞ it is the force applied by the machine። ማሽኑ አፕላይ የሚያደርገው ለምሳሌ እኔ መዶሻው ላይ አወጣው መጣው መዶሻው ምኑን የመታበት ሚስማሩን የመታበት ኃይል ምን ተብሎ ይጠራል? ሎድ ተብሎ ይጠራል። እንዴ በአዘር ዋይ ወይም ሎድ የምንለው ለምሳሌ እኔ ጋሪውን የምገፋበት ኃይል ምን ይባላል? ኢፈርት። ያንን ኃይል ያወጣው ማለት እኔ ነኝ። ይሄ ደግሞ ማሽኑ ወይም ይሄ ጋሪ ደግሞ የተሸከማቸው እቃዎች ክብደት አላቸው። እነሱ ደግሞ ምን ተብሎ ይጠራል? ሎድ። ስለዚህ ኢፈርት ማለት እኔ ማወጣው ነው። እኔ ጋሪው ላይ ወይም እኔ ማሽኑ ላይ ምን ተገብረው ነው። ሎድ ማለት ደግሞ በማን ይሰራል? በማሽኑ የሚሰራ ወይም የማሽኑ ክብደት ብላችሁ ያስችላላችሁ። ተስማማን? ለምሳሌ የዚህ ማሽን ክብደት ኖ ዳኒ እዚህ ጋር ትንሽ ግራ ጋባል። ምን ለማለት ፈልገህ ነው? ትንሽ ዞር አደርጋለሁ። ትንሽ ቀጠርጠር አደረግ። ሉክ ለምሳሌ 10 ኒውተን የሚጠጋ እቃ ገፋችሁት። ምን አላችሁ? ገፋችሁት። እናንተ እዚህ ጋር የምትገፉበት ኢፈርት ነው ሎድ ነው የሚባለው? ኢፈርት። ማን ያወጣው ኢፈርቱ? እኛ። የእቃው ክብደት ደግሞ አለ የለም? የእቃው ክብደት ምን ይባላል? ሎድ። እኛ ደግሞ እቃውን ለመግፋት ያወጣነው ኃይል ምን ይባላል? ኢፈርት። የጋሪው ክብደት ምን ይባላል? ሎድ። ጋሪውን ለማንቀሳቀስ ደግሞ እኔ የማወጣው ኃይል ምን ይባላል? ኢፈርት። ተግባባል? ሌላኛው የመጨረሻው ወይም ሶስተኛው ፖይንት ዲስታንስ ኦፍ ኢፈርት ይባላል። ዲስታንስ ማለት ማለት ኤስ ኢፈርት ኢ ዲስታንስ ኦፍ ኢፈርት ደግሞ ምንድነው የምትባለው? ደግሞ ኢት ዲስታንስ ሙቭድ ባይ ዘ ኢፈርት። ኢፈርቱ የተጓዘው ምን ርቀት። ኢፈርቱ የተጓዘው ርቀት። ለምሳሌ እንደው ማን ይሙትና እቺን ሳይክል ከዛ ጋር እዚህ ጋር ለማምጣት እኔ ከየት ነው ኃይል ያወጣው? ሳይክሏ ከዚህ መጣ መጣች፣ እዛ ጋር መጣች አልመጣችም? መጣች። እኔ ከየት ነው ኃይል ያወጣው? ተመልከቱ። ከየት ነው ያወጣው? እቺን ሳይክል ለማንቀሳቀስ ኢፈርት ማለት እዚህ ላይ ነው የሚመጣው። እኔ ማውጣው ፔዳሉ ላይ ነው። ፔዳሉን ከየት ነው የመጣው? ፔዳሉ ከየት ነው የተጓዘው? ከዚህ ተነሳና ሉክ ከዚህ ተነሳና የተመጣ እዚህ አይተቋል። ከየት ነው የተጓዘው? ከዚህ እቺ ዲስታንስ ምን ተብላለች? ዲስታንስ ኦፍ ኢፈርት። እንዲሁም ደግሞ ዲስታንስ ኦፍ ሎድ ማለት ደግሞ is the distance moved by the load። ምኑ ይሄዳል? ሎድ ይሄዳል። እንዲህ እኔ ከዚህ አንስቼ ፔዳሉ እኔ ኃይሌን ከዚህ አንስቼ እዚህ ድረስ ስጓዝ፣ ሳይክሉ ግን ከየት ተጓዘ? ከዚህ ተነስቶ የተመጣ እዚህ አልመጣም። ያ ደግሞ ሳይክሉ የተጓዘው ርቀት ደግሞ ምን ይባላል? ዲስታንስ ሙቭድ ባይ ዘ ሎድ። ስለዚህ ሳይክሉ የተጓዘው ዲስታንስ ኦፍ ሎድ ወይም ኤስኤል ይባላል። እኔ የተጓዝኩትስ የኔ እግር የተጓዘው ዲስታንስ ኦፍ ምን ይባላል? ኢፈርት ይባላል። ሌላው ወርክ ኢንፑት ነው። ወርክ ኢንፑት is the work done on the machine። ወይም ወርክ ማለት ስራ ነው። ኢንፑት ማለት ገቢ የሆነ ስራ ወይም የገባ ስራ ማለት ነው። ወርክ ኢንፑት። ወርክ አውትፑት ማለት ደግሞ የወጣ ስራ። ስለዚህ ወርክ ማለት ምን ማለት ነው ተባብለናል ከዚህ በፊት ስንነጋገር። what does mean work? force times distance አይደለም? ሶ ወርክ ኢንፑት ማለት ምን ያለ የገባው ስራ ማለት የገባው ኃይል የማን ነው? ማን ነው ኃይል ያስገባው? እኔ አይደለሁ? ኢፈርት። የገባ ኃይል እኔ ነኝ ኃይል ያስገባው ሲባዛ ዲስታንስ ማለት ኢፈርት የተጓዘው ነው ዲስታንስ። ወርክ አውትፑት ላይ ደግሞ ስመጣ አሁንም ወርክ ማለት ፎርስ ታይምስ ዲስታንስ ነው። የወጣውስ ምንድን ነው? ምን ወጣ? እቃው ተጓዘ። ሎድ ታይምስ ምን ዲስታንስ ኦፍ ሎድ። ሶ ዲስ ኢዝ ወርክ ኢንፑት፣ ዲስ ኢዝ ወርክ አውትፑት። ሶ በአጠቃላይ ማሽን የምንላቸው ማንኛውም ማቴሪያል ሆነው ምንን ሪዲዩስ ለማድረግ የተሰሩ ናቸው? ኮስትን፣ ታይም እና ሂውማን ኢፈርት